ሰላም እንዴት ናችሁ? እዚህ ቪዲዮ ላይ የምናየው ምንድነው አንዳንድ ሰርቪሶች ኤስኤምኤስ ለመላክ የሚያስቸግሩ ሰርቪሶች ነበሩ። ከብዙዎቻችሁም ኮሜንት እያስቀመጣችሁ ነበረ። እሱ እንዴት ማለፍ እንደምትችሉ ነው የማሳያችሁ ማለት ነው። ለምሳሌ ቴሌግራም ያስቸገራችሁ ሰዎች አላችሁ፣ ኢሞ እንደዛ፣ ዋትስአፕም እንደዚህ ያስቸገራችሁ ሰዎች ነበራችሁ። ሌሎች ሰርቪሶችም እንደዚህ የሚያስቸግሩ ይኖራሉ። ያው ይሄ ኢንተርናሽናል ቁጥር ስለሆነ ከብዙ ዓለም ሀገራት ነው ሰዎች ለመጠቀም የሚፈልጉት የሚሞክሩትም እና አፖችም ደግሞ ይህንን ለመከላከል ጥረት ያደርጋሉ። በዛ ምክንያት ነው ቢዚ የሆነ ሲያስቸግራችሁ የነበረው ማለት ነው። ምንድነው የምንሰራ አሁን ቪፒኤን ታበራላችሁ። ቪፒኤን አብርታችሁ ለምሳሌ ቴሌግራም ከሆነ መክፈት የፈለጋችሁት ቴሌግራም የምትከፍቱበትን የሀገር ለምሳሌ ዩኬ ከሆነ ዩናይትድ ኪንግደም ከሆነ ቪፒኤን ናችሁ ዩናይትድ ኪንግደም ላይ ነው የሚሆነው። ዩኤስኤ ከሆነ ዩኤስኤ ያደርጋችሁ ነው አካውንቱን ክሬት የምታደርጉት ማለት ነው። አሁን እሱን ቼክ እናደርጋለን። እናንተ ማንኛውም አይነት ቪፒኤን ጠንካራ ቪፒኤን መጠቀም ትችላላችሁ። ይሄውን ማሳያችሁ ግን በጣም ጠንካራ ነው። ፕሮቶን ይባላል። ይሄውን ፊት ለፊት ይሄኛው የምታዩት እሱ ነው። ፕሌይ ስቶር ላይ ወይም ደግሞ አፕ ስቶር ላይ ገብታችሁ ማውረድ ትችላላችሁ ማለት ነው። እስቲ አሁን ቼክ እናድርግ። ፕሮቶን ቪፒኤን ብላችሁ ክሊክ ሰርች ስታደርጉት እችኛው አሁን እዚህ ጋር የምታያት እቺ ነች ማለት ነው። በጣም አሪፍ ነው፣ ስትሮንግ ነው። የፈለጋችሁትን መጠቀም ትችላላችሁ ማለት ነው። ዋንስ ይህንን ከጫናችሁ በኋላ መጀመሪያ እሱን እንከፍታለን። አንዴ ከተጫነ በኋላ እሱን እንከፍታለን። እሱን ስከፍቱ ግን ያው ፔድም አለው ፍሪም አለው። ፍሪ ላይ 5 ሀገራትን ነው በነፃ የሚሰጣችሁ። ከነዛ 5 ሀገራት የምትፈልጉትን ሴሌክት አድርጋችሁ መሄድ ትችላላችሁ ማለት ነው። አሁን ኮኔክት ባደረገው መጀመሪያ ኮኔክት የሚያደርግላችሁ ኔዘርላንድስ ነው። በኔዘርላንድ ነው የሚሄደው። ይሄ ዲፎልት ሴት ያደረጉት እንደዛ ነው። እኔ አሁን ደጋግሜ ስለሞከርኩት ነው ዩናይትድ ስቴትስ ያመጣው ማለት ነው። እናንተ ጋር ኔዘርላንድ ላይ ያመጣላችሁ ይችላል። አንደኛ ኔዘርላንድ ካልፈለጋችሁ ደግሞ ዲስኮኔክት አድርጋችሁ እንደገና ኮኔክት ማድረግ ትችላላችሁ። ካልሆነ ደግሞ ቼንጅ ሰርቨር የሚል አለ ይሄኛው ማለት ነው። እሱን ክሊክ ስታደርጉት ከኔዘርላንድ ወደ ዩኤስኤ ወር ወደ ዩኬ ምናምን ይወስዳችኋል። ግን 2 ደቂቃ ትጠብቃላችሁ። 20 ሰከንድ ይሰጣችኋል። ከዛ በኋላ 2 ደቂቃ እያለ ደቂቃ እየጨመረ ነው የሚሄደው ማለት ነው። ዋንስ ይሄንን አሁን ሴት ካደረጋችሁ በኋላ የት ነው የምትሄዱት? ቴሌግራም ላይ እንሄዳለን። ቴሌግራም ላይ ሄዳችሁ ቦቱ ላይ እንገባለን። ቦቱ ላይ አንዴ ከገባችሁ በኋላ ቀጥታ የምትፈልጉትን ነገር መርጣችሁ መሄድ ነው ማለት ነው። አሁን ቁጥር እስቲ እየገዛን ቼክ እናደርጋለን። የቴሌግራም አካውንት ነው የምንከፍተው። ቴሌግራም ሴሌክት እናደርጋለን። ከዛ በኋላ በቪፒኤናችን የበራው በዩናይትድ ስቴትስ አይደለ? የዩናይትድ ስቴትስ ነው መፈለግ ያለብኝ ቁጥሩን ሚን ሀገሩን። እዚህ ጋር ዩኤስኤ ብዬ ሰርች አደርጋለሁ ማለት ነው። በዚህ መልኩ መጥቶልኛል። ክሊክ አደርገዋለሁ። እነዚህ ቁጥሮች አሉ ማለት ነው። ከነዚህ ቁጥሮች አሁን ፒሲኤስ ብዙ ጊዜ ፒሲኤሳቸው እንደየ ሀገራቱ ፒሲኤሱ ይለያያል። አሁን የዩናይትድ ስቴትስ ነው ከ8000 በላይ ነው ያለው። 7000 ነው 8600 የሚለውን ብትመርጡ ላይሰሩላችሁ ይችላሉ። ከመሀል እስቲ ሴሌክተር አድርገን ሞክር። እቺኛዋ ማለት ነው። እቺን ሞክራት እስቲ 82403 ሞክራት። አሁን ገዛ የሚለውን ክሊክ እናደርጋለን። ያ ገዝቶልኛል ማለት ነው። ይህንን ኮፒ እናደርጋለን። ኮፒ አድርገን ቴሌግራም ነው የምንከፍተው ማለት ነው። ቀጥታ ብራውዘራችሁ ጋር ትሄዳላችሁ። ብራውዘራችሁ ላይ telegram.org ብላችሁ ትሄዳላችሁ። ካልሆነ ደግሞ ቴሌግራም ሎግ ኢን ብላችሁ ሰርች ስታደርጉ ሎጊን የምታደርጉበትን እዚህ ጋር መጀመሪያውን ክሊክ ታደርጋላችሁ። ሎጊን የምታደርጉበትን ሳይት ያመጣላችሁ ማለት ነው። እዚህ ጋር ቀደም አሁን የመረጥ ነው ዩኤስኤ ስለሆነ የዩኤስኤ ራሱ መርጦልኛል። ከፈልጋችሁ ዩኤስኤ አድርጋችሁ ማስገባት ትችላላችሁ። ቪፒኤን ስለበራ ዩኤስኤ እዚህ ጋር ቀጥታ ወሰደልኝ። እዚህ ጋር የሚጠበቅብኝ ቁጥሩን ፔስት ማድረግ ነው ማለት ነው። ቁጥሩን እዚህ ጋር ፔስት እናደርጋለን። ደብል ስለሆነች ላይ ልክልን እንችላለን። ከዛ ኔክስት። አሁን እዚህኛው ፕሮሰስ ላይ ቴሌግራም የምትጠቀሙ ሰዎች ምንድነው የሚሰራላችሁ መሰላችሁ? ኢሜይል ነው የሚጠይቃችሁ። ኢሜይላችሁ ነው የሚጠይቃችሁ ማለት ነው። ኢሜይላችሁ ነው የሚጠይቀው። ኢሜይላችሁን ደግሞ ካስገባችሁ በኋላ ክፍያ ምናምን ብሎ ይጠይቃችኋል ማለት ነው። ይሄ ቪፒኤን መጠቀማችሁ ይህንን ፕሮሰስ እንድታልፉት ይረዳችኋል ማለት ነው። በዚህ መሰረት ቀጥታ ይልክላችኋል በስልካችሁ ወይም በዚህ በቦቱ ስልክ ቁጥሩን ስታስገቡት ማለት ነው። ቀጥታ ከእናንተ የሚጠበቀው ይህንን ኮፒ አድርጋችሁ ሄዳችሁ ለመክፈት የሞከራችሁበት ቦታ ላይ እዚህ ዌቡ ላይ ቀጥታ ቬሪፊኬሽን ኮድ ማስገባት ነው የሚጠበቅባችሁ ማለት ነው። በዚህ መሰረት በተለያየ አማራጭ መሞከር ትችላላችሁ።
አንዳንድ ቦታ ላይ በአንድ የሚል ስልክ ቁጥርም ልታገኙ ትችላላችሁ። ይሄ ጥያቄ እንዳይፈጥርባችሁ። እንደዛ ሲል ሌላ ስልክ እየቀየራችሁ ነው መሞከር ያለባችሁ። በዚህ መሰረት ለዋትሳፕም፣ ለቴሌግራምም፣ ለተለያዩ ሰርቪሶች በቪፒኤን መጠቀም ትችላላችሁ ማለት ነው። ይሄኛው ቪፒኤን የማይሰራላችሁ ከሆነ ደግሞ ሳይፈን የሚባል ወይም ደግሞ ፒስፎን ብለን የምንጠራው አለ። እሱንም ተጠቅማችሁ ሀገር እየቀየራችሁ መሞከር ትችላላችሁ ማለት ነው። ጥያቄ ካላችሁ፣ ሀሳብ ካላችሁ ኮሜንት ላይ አስቀምጡ። ይሄ ሰርቪስ ደግሞ ካልተመቻችሁ ዲፖዚት ያደረጋችሁትን ሂሳብ ባላንሳችሁን ሪፈንድ እናደርጋለን። ሪኩዌስት አድርጉ። በዛ መሰረት ገንዘባችሁ ማግኘት ትችላላችሁ ማለት ነው።